አለይኩም ወረህመቱላሂ ወበረካቱሁ። ቤተሰብ እንዴት ናችሁ? ሰላም ናችሁ? የኡምሪያን ቲዩብ ተከታታዮች በሙሉ እንዴት ናችሁልኝ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። አልሐምዱሊላሂ ረብል ዓለሚን። እና ውዶችዬ ዛሬ ደግሞ ይዤላችሁ የመጣሁት ፊታችሁ በማዳት ወይም ደግሞ በብጉር ነጠብጣብ ጥቋቁር ነገር እንደዚህ ፊታችሁ ለተበላሸባችሁ ምርጥ ሳሙናና ቅባት ከነ ክሬሞቹ ማለት ነው። እኔ ወላሂ ሞክሬው ለውጥ አይቻለሁ እና እናንተም ሞክሩት። እንግዲህ እንደ ድል ጉዳይ ነው፣ አላሁ አለም። እኔ ሞክሬው እኔ አልወድም ነበር እንደዚህ በእንትን ብቻ ፊቴን የሆነ ነገር ማስነካት አልፈልግም። ቆይቶብኛል እንደዚህ ጥቁር ነገር ማዳት ከወጣብኝ ማለት ነው። ግን አልፈልግም ነበረ። ዝም ብዬ በቤት ምናምን እንደዚህ የቤት ማክስ ምናምን እጠቀማለሁ እንጂ ሌላ ነገር አልሞክርም። ጥቅል ጎመን ደግሞ በሚዲያ አይቼ ወላሂ ወር ጠጣሁኝ፣ ግን የተወሰነ ጠፋና መልሶ እንደዚሁ መጣ እና ብቻ ሌላ ነገር እንደዚህ ክሬም ምናምን እንደዚህ ኬሚካል ነገር ተጠቅሜ አላውቅም። ግን ለአጋጣሚ የሆነች ፊሊፒን ናትና ለምን ይሄን አትጠቀሚውም ብላ ሰጠችኝ። ብቻ እኔ እንጃ ነሲብ የሆነው ይሁን ሊያሽረኝ እሺ ቤት ተቀበልኳት፣ ገዛሁትኝ። ብቻ ለውጣለሁ። 15 ቀን ይሁን እየተጠቀምኩት ነው፣ ለውጣለሁ። እና ውዶች ከተመቻችሁ ለኔ ለውጥ ያገኘሁበትን ነገር ላሳውቃችሁ። አሁን እንደኔ ከተመቻችሁ ሞክሩት። በኦንላይን ነው የጠለበችልኝ። አሪፍ ነው። እኔ ሞክሬው አሪፍ ነው። ከውስጡ 5 ሀባ ሳሙና አለው፣ 5 ፍሬ ሳሙና አለው። ሞክሩት። በጣም አሪፍ ነው። ለኔ ተመችቶኛል፣ ለውጣለሁ። ክሬሞቹንም የማሳያችሁ ይሆናል። አብራችሁን ቆዩ። ያውላችሁ ይሄን ይመስላል እቃው። ከውስጡ 5 ፍሬ አለው፣ 5 ፍሬ ሳሙና አለው። ውስጡን ደግሞ እንትን ብዬ ላሳያችሁ። ያውላችሁ ሳሙና ይሄን ይመስላል። ይሄን ነው የሚመስለው። ስትጠቀሙት ያቃጥላል፣ በጣም ነው የሚያቃጥለው፣ እንደ በርበሬ። ቢያንስ ለሳምንት ምናምን ስትጠቀሙት እንደገና ቆዳችሁ የጥቁሩ ቦታ የጥቁሩ ያለበት እንትን ይነጫጫል። እየተነጫጫ ነው የሚወጣው እንትኑ ማለት ነው። ያኔ ደንግጣችሁ ወይም ደግሞ ፈርታችሁ እንዳትተውት። እንደዛ ነው ባህሪው። ሳሙና ስትጠቀሙት ልክ ተጠቅማችሁ በሳሙናው እንደጨርሳችሁ ከእንትን ካደረቃችሁ በኋላ ፊታችሁን ይሄን ክሬም ማታ ላይ ከሆነ ናይት ይችን ትጠቀማላችሁ። የናይት ስተኙ ማለት ነው። ይሄን ስተኙ ስትነሱም ትታጠቡበታላችሁ ሳሙናውን። ይቺ ስተኙ ነው የምትጠቀሙት ማለት ነው። ልተኙ ስትሉ የምትቀባ ክሬም ናት። ይቺ ትላችሁ መክፈት። እቺ ደግሞ ጠዋት ላይ የምትቀቧት ናት፣ ለፀሐይ ምናምን። እቺ ለሙቀት መጥበህ የምትሰሩ ኩሽና ምናምን የመዳም ቅመሞችዬ። እኔ በፊት መጥበህ ሰራ ነበረ፣ አዳር ሰራ ሳለ ብቻ በአንዳንድ ነገሮች ፊታችን ብቻ የተጠባበሰ አሪፍ ነው። ለውጥ አግኝቼበታለሁ። ተጠቀሙት ውዶችዬ፣ አሪፍ ነው። ስለተመቸኝና ለውጥ ስላየሁበት ይዤላችሁ የቀረቡት ማለት ነው። እነዚህ ናቸው። በቃ እንግባ። እነዚህ አያችኋቸው? እቺ የጧት ነች፣ የጧት ላይ የምትጠቀሙት ማለት ነው። እቺ ደግሞ ናይት ማታ ላይ የምትጠቀሙት ነው። እና ተጠቀሙት እላችኋለሁ ውዶችዬ። ተጽፎበታል እዚህ ናይት ይላል ስተኙ ማለት ነው። ተጠቅማችሁ ስጨርሱ ሳሙናውን በሳሙና እንትን አባሉት፣ ማሳጅ አድርጉት። እያጎረፋችሁ ከጠባሳው አካባቢ ለ3 ደቂቃ ምናምን ሽት አድርጉት። ከዛ በኋላ ታጥባችሁ ስትወጡ ወደው አድርቃችሁ በመንሸፊያ አድርቃችሁ ይሄችን ክሬም ተጠቅሙት። የሆነ የመድረቅ ባህሪ ያመጣል። በሶብር ነው ግን እንትን ቶሎ ብሎ እንትን አይልም። እኔ አሁን 15 ቀን ለውጥ አለው። ሙሉ ለሙሉ ጠፍቷል ሳይሆን ለውጥ አለው፣ በጣም ለውጥ አለው። እቺ ማታ ላይም ተጠቀሟታል። እቺ ደግሞ ጧት ላይ ነው ተጠቀሟቸው። እነዚህን ይመስላሉ እቃዎቹ፣ እነዚህን ይመስላሉ። እነዚህ ሁለቱ 90 ሪያል ናቸው። እነዚህ ደግሞ 70 ሪያል ናቸው። 70 ያኔ 70 ማለት ነው። እንደዚህ 70 ሪያል እና 90 ሪያል አሪፍ ናቸው። ግን ለእንትን ለጤንነታችን እንደዚህ ለውጥ ከሰጡ አሪፍ ነው። እኔ አላመንኩበትም ነበር ስትለኝ
ግን ለውጥ ስላገኘሁበት ከወደዳችሁት ተጠቀሙት። ኑል ላይ ታገኙታላችሁ። እንደዚህ ስሙን ጽፋችሁ ግዙት፣ ተጠቀሙት። አሪፍ ነው ሳሙናው። እኔ አሪፍ ነው ተመችቶኛል። በጥቅሉ ግን እነዚህ ጋር ነው መጠቀም። እኔ ብቻውን አልሞከርኩትም። እነዚህ ጋር ነው መጠቀም እና ይመቻችሁ ኢንሻአላህ። ብቻ ፊታችሁ ውብ እንደሆነላችሁ እመኛለሁ ውዶችዬ። ልክ እንደኔ በጣም ያስጠላል፣ ግን በቃ የሆነ እንጃ ያለ እድሜያችሁ እንትን ይላችኋል ፊታችሁ ጠባሳ ሲሆን ምናምን ብቻ ያስጠላል። እና ውዶችዬ ይመቻችሁ፣ ሞክሩት። እንግዲህ የእድል ጉዳይ ነው። እኔ እድል የሆነ ተመችቶኛል። እናንተንም እንደኔ ይመቻችሁ እላለሁ ውዶችዬ። ሰላማችሁ ይብዛ በያላችሁበት ዓለም ዳርቻ። እንወዳችኋለን። ባይ ባይ ውዶቼ። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። በኮሜንት አሳውቁኝ እና ውዶችዬ ባይ ባይ።